ቤተክርስቲያን የማናት? የክርስቶስ የኢየሱስ የክርስቶስ ወይም የእርሱ የኢየሱስ ናት። አንደኛ ቤተክርስቲያኔን እሰራለሁ ስላለ። እሺ ሁለተኛ ጥያቄ ቤተክርስቲያኖቼን አለ ወይስ ቤተክርስቲያኔን? ያው እዚህ ያስቀደማችሁን ቤተክርስቲያኔን ስትሉ ስለነበረ ግልጽ ነው መልሳችሁ የሚሆነው። ቤተክርስቲያኖቼን እሰራለሁ ሳይሆን ቤተክርስቲያኔን ነው ያለው። ስለዛ ቤተክርስቲያን አንዲት ናት። ብዙ ቤተክርስቲያን የሚባል ነገር የለም። አክሊል ይኸው የኢትዮጵያ ኦርቶዶክስ አለ። ስትወጣ ደግሞ የግብፅ ኦርቶዶክስ ይኖራል፣ በዛ መሀል አንካራ ይኖራል፣ በዚህ አንጾኪያ ይኖራል። ብዙ አይደለም እንዴ ልትሉ ትችላላችሁ። አይ አይደለም፣ ሁሉም አንድ ናቸው። እነዚህ ለወንጌል ስርጭት ያመች ዘንድ ሰዎች ወንጌልን በደንብ እንዲደርሳቸው እያጠመቁ ወደ ቤተክርስቲያን ለመጨመር በየአካባቢው ተበትነን ለመስራት እንዲያመችን እንደየሀገሩ በየቦታው ቤተክርስቲያን ተተክሎ ከዛ አንጻር የኢትዮጵያ ቤተክርስቲያን የግብፅ ቤተክርስቲያን ይባላል እንጂ ሁሉም በአንድነት ስንት ቤተክርስቲያን የሚባለው? አንድ የኢየሱስ ክርስቶስ የጌታ ቤተክርስቲያን፣ አንድ የጌታ ቤተክርስቲያን፣ አንድ የሕያው እግዚአብሔር ቤተክርስቲያን። የሕያው እግዚአብሔር አንዲት ቤተክርስቲያን። ቤተክርስቲያን አንዲት ናት። ቤተክርስቲያኖቼን እሰራለሁ ሳይሆን ቤተክርስቲያኔን እሰራለሁ ከማለቱ አንጻር ዓለማችን ላይ በጣም ብዙ ቤተክርስቲያን በሚል ራሳቸውን እየጠሩ በጣም በርካቶች አሉ አይደለ? ለምሳሌ የፕሮቴስታንትን ብትሉ በጣም በርካቶች አሉ እና ራሳቸውን ቤተክርስቲያን ብሎ መምጣት ይቻላል። በጣም በርካቶችም አሉ እንዳልኳችሁም። ግን ክርስቶስ የሰራት ቤተክርስቲያን ግን አንዲት ናት። አንዲት ናት እንዳትረሱ። ቤተክርስቲያኔን እሰራለሁ አለና ቀጥል አድርጎ ደግሞ የገሃነም ደጆችም አይችሏትም አለ። የገሃነም ደጆች፣ ደጅ ማለት የማስገቢያ ማለት ነው። የሚያስገባ ወደ ቤት ስትገቡ ያለው በሩ ጋር ያለው እሱ ደጅ ይባላል። ደጅ እሱ አያስገባም። ጌትስ ኦፍ ሄዲስ ማለት ነው። ያ ጌቱ አይበረታት። የገሃነም ደጅ ጌትስ ኦፍ ሄዲስ አይበረታቱባትም፣ ቤተክርስቲያንን አያሸንፏትም አለ። አሁን ተመልከቱ፣ አንዲት ቤተክርስቲያንን ይሰራል ክርስቶስ። ክርስቶስ ቤተክርስቲያንን ይሰራል። እሷም አንዲት ቤተክርስቲያን ናት። ቤተክርስቲያኒቱ ደግሞ ራሱ ስለሚሰራት የራሱ የኢየሱስ ነች። ያችን የኢየሱስ የሆነችውን ቤተክርስቲያን ደግሞ ጌትስ ኦፍ ሄዲስ አይበረታቱባትም፣ የገሃነም ደጆች አይችሏትም። የገሃነም ደጆች የማይችሏት የምትጸና አይነት ናት። ይህቺ ቤተክርስቲያን ደግሞ ቅድም እንዳልኳችሁ ህብረት ናት ብያችኋለሁ። በዛ ህብረት ላይ መንፈስ ቅዱስ ለዘላለም እንዲኖር ተልኮላታል ብያችኋለሁ። ያ ህብረት የእግዚአብሔር ህዝብ የክርስቶስ መንግስት ናት ብያችኋለሁ። የክርስቶስ አካሉ ናት ብያችኋለሁ። ይህቺ አካል እስከ መጨረሻው የምትጸና የማጠፋ ናት። ህብረቱ ህዝቡ ነው። ህንፃ ቤተክርስቲያኑ እሱም እንደዛ እየተባለ ሊጠራ ይችላል። ግን አሁን ይሄ ቴዎሎጂው ግን ይሄ አሁን ማወራላችሁ ጠቅላላ የሚመለከተው ግን ስለ ህንፃው ሳይሆን ስለ ህብረቱ ነው። ስለ ህብረቱ ነው። ስለዛ እውነተኛው አሳራፊ ክርስቶስ እንደዚች አይነት ቤተክርስቲያንን እንደዚች አይነት እውነተኛ መርከብን ሰራ። ጥንት ላይ እንደምታስታውሱት በኖህ ሰዓት ማለት ነው። ኖህ መርከቡን ሰራና መርከቡን ከሰራ በኋላ ኖህ ከዛ ከጥፋት ውሃ የሚያመልጡ የሚድኑት ሁሉ የሚጨመሩት ምን ላይ ነበረ? እስቲ ንገሩኝ። በኖህ ሰዓት ከጥፋት ውሃ የሚያመልጡት የሚተርፉት የሚድኑት ሁሉ ከዛ ጥፋት ከዛ ሞት የሚድኑት ሁሉ የሚጨመሩት ምን ውስጥ ነበር? የት ነበረ? የስ የሚጨመረው ከዛ ከጥፋት የሚድኑት ከሞት የሚድኑት ሁሉ የሚጨመሩት ወደ መርከቧ ነበር። መርከቧን የሰራት ኖህ ነው። ኖህ አሳራፊ የተባለው እርሱ ነው። አሳራፊ የተባለው ኖህ የሰራት መርከብ ውስጥ የሚድኑት ሁሉ እዛ ነው የሚጨመሩት። በሐዲስ ኪዳን ደግሞ እውነተኛው ኖህ እንዳልኳችሁ እውነተኛው አሳራፊያችን ጌታችን እና መድኃኒታችን ኢየሱስ ክርስቶስ በሰራት እውነተኛይቱ መርከብ ማለትም ቤተክርስቲያንን እሰራለሁ ስለሆነ ያለው የሰራው ቤተክርስቲያንን ነው። ቤተክርስቲያን ውስጥ የሚጨመሩት ናቸው የሚድኑት ከሚመጣው ጥፋት። ያውም ይሄ በኖህ ሰዓት ኖርማል የስጋ ሞት ነው ያለው አይደለ? አሁን ግን ይመጣ ዘንድ ያለ ዘለዓለማዊ የሆነ ሞት አለ ጋይስ። በጣም አስቸጋሪ አደገኛ የሆነ ዘለዓለማዊ የሆነ ጥፋት አለ፣ ፍርድ አለ። ከዚህ ፍርድ ከዘላለማዊ ሞት ከዘላለማዊ እሳት የምናመልጠው ወይም የምንድነው ጌታ ወደ ሰራት ቤተክርስቲያን ወይም ወደ ጌታ መርከብ ስንጨመር ነው። ያቺ መርከብ ቤተክርስቲያን ናት፣ ህብረት ናት ብያችኋለሁ። ስለዛ ቀደም እንዳልኳችሁ ሐዋርያት ሥራ ምዕራፍ 2 ቁጥር 47 ላይ ጌታም ዕለት ዕለት የሚድኑትን በእነርሱ ላይ ይጨምር ነበር አለ።
ልክ ጌታም ዕለት ዕለት የሚድኑትን ምን ያደርግ ነበር? በእነርሱ ላይ ይጨምር ነበር። በማን? በእነርሱ በሐዋርያት ጉባኤ ላይ በሐዋርያት ህብረት ላይ በእነርሱ ላይ ይጨምር ነበር። 3000 ነፍሳት በአንድ ቀን ተጨመሩ በጴጥሮስ ስብከት። ከዛ በኋላም ዕለት ዕለት ጌታም ዕለት ዕለት የሚድኑትን በእነርሱ ላይ ይጨምር ነበር። በኖህ ሰዓት የሚድኑት ወደ መርከቡ እንደተጨመሩት በሐዲስ ኪዳንም የሚድኑት ወደ ቤተ ክርስቲያን ይጨምራሉ። በኖህ ሰዓት በመርከብ ውስጥ ህይወት ነበረ። በኖህ ሰዓት በመርከብ ውስጥ ህይወት ነበረ። ከመርከቡ ውጭ ግን ሞት አለቀ። በኖህ ሰዓት በመርከብ ውስጥ ህይወት አለ። ከመርከብ ውጭ ግን ምንድን ነው ያለው? ጋይስ በኖህ ሰዓት በመርከብ ውስጥ ህይወት አለ። በመርከብ ውስጥ ህይወት አለ። ከመርከብ ውጭ ግን ምንድን ነው ያለው? የስ አለቀ። በመርከብ ውስጥ ህይወት አለ። ከመርከብ ውጭ ሞት አለ። ትክክል፣ ሞት አለ። በሐዲስ ኪዳንም በጌታ ቤተ ክርስቲያን ውስጥ ህይወት አለ ጋይስ። ከዚህ ከቤተ ክርስቲያን ውጭ ግን ሞት። በጌታ ቤተ ክርስቲያን ውስጥ ህይወት አለ። ከጌታ ቤተ ክርስቲያን ውጭ ሞት። ስለዚህ አሁን ይህቺ ቤተ ክርስቲያን የኦርቶዶክስ እንደሆነች የምታውቁት በሁለት ክራይቴሪያዎች ነው። ከዚህ በፊት እንዳልኳችሁ በሁለት መመዘኛዎች፣ ሁለት ሚዛኖች አሏት። እስካሁን ከነገርኳችሁ አንጻር ቤተክርስቲያን እውነተኛዋ የጌታ ቤተክርስቲያን የትኛዋ ናት የሚለውን የምታውቁበት ሁለት መንገድ አለ። አንደኛ ሐዋርያዊ የሆነ ቅብብሎች ነው። ማለትም ጉባኤዋ ቺ ቤተክርስቲያን የምርም ከሐዋርያት ጀምሮ እስካሁን ድረስ ያለ መጥፋት መታለች ወይ? ያለ መጥፋት መታለች ወይ? ወይም ወደኋላ ስትቆጥር ያቺ ጉባኤ ማለት ነው ያለችው ጉባኤ ወደኋላ ስትቆጥር ሐዋርያ ድረስ ከዛም ሐዋርያትን የላከው ጌታ ኢየሱስ ስለሆነ ጌታ ኢየሱስ ድረስ ትቆጥራለች ወይ? ይሄ ለምን አስፈለገ ልትሉኝ ትችላላችሁ። ይሄ በአጭሩ ያስፈለገበት ምክንያት ምንድን ነው? መጽሐፍ ቅዱሳችን ቤተ ክርስቲያን እንደማትጠፋ ስለነገረን ነው። ቤተ ክርስቲያን የማትጠፋ ከሆነ ደግሞ በታሪክ ውስጥ ከሐዋርያ ዘመን ጀምሮ ግዴታ መምጣት አለባት። እንደማትጠፋ የቱ ጋር ነግሮናል? አንደኛ አሁን ቅድም ያልኳችሁ የገሃነም ደጆች አይችሏትም ተብለናል። በቃ ቤተክርስቲያኒቱ የክርስቶስ ትሁን እንጂ አትጠፋም። የምርም ደግሞ የክርስቶስ ቤተክርስቲያን ነበረች። ከነበረች ልጠፋ አትችልም። የት አለች አሁን ላይ? እሱን መጠየቅ አንድ። በማቴዎስ ወንጌል እዛው ምዕራፍ 28 ቁጥር 19 ላይ ምን የሚል ቃል አለ? ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ እንግዲህ ሂዱ፣ ጌታ ኢየሱስ ሞቶ ከተነሳ በኋላ ማለት ነው። ክርስቶስ ሞቶ ከተነሳ በኋላ ለሐዋርያቱ አንድ አገልግሎትን አንድ ትእዛዝን ሰጣቸው። ምን ብሎ? እንግዲህ ሂዱ አሕዛብን ሁሉ በአብ በወልድ እና በመንፈስ ቅዱስም እያጠመቃችኋቸው ያዘዝኳችሁን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸዋልና አለክ ወደ ህዝብ ሁሉ ይልካቸዋል እና እናንተ ብቻ አይደላችሁም ደቀ መዛሙርት የምትሆኑት ደግሞ ሌሎቹንም አድርጉ ነው እና ሌሎቹንም ደቀ መዛሙርት እንዲያደርጉ አገልግሎትን ሰጣቸው። ወይም የሆነ ታላቅ የሆነ ተልእኮን ሰጣቸው። ታላቁ ተልእኮ ይባላል። ስለዚህ ተልእኮ ምንድነው? ወደ ዓለም ሁሉ ሄዶ ሰዎችን የጌታ ደቀ መዛሙርት ማድረግ። በምን መልኩ? እያስተማሩ እያጠመቁ፣ በአብ ወልድ መንፈስ ቅዱስም እያጠመቁ የጌታ ደቀ መዛሙርት ማድረግ። ይህንን ነገር ሲሰሩ ግን ብቻቸውን አይደለም። ክርስቶስ ሁሌም ከእነርሱ ጋር አብሮ አለ። ስለዛ ክርስቶስ ምን አለ? እዛው ጋር ቀጠል አድርጎ እነሆ እኔ ሁል ጊዜ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ሆናለሁ አለ። እነሆ እኔ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ። ከዚህ ምን እንረዳለን? አንደኛ ሐዋርያቱ ሲሰብኩ ወይም ሲያስተምሩ ሲያጠምቁም ብቻቸውን አይደሉም። ጌታ ኢየሱስ ከእነርሱ ጋር አለ። ግን በዚህ ሰዓት ካላችሁ ከእናንተ ጋር ብቻ አይደለም ያለው፣ እስከ ዓለም ፍጻሜ ከእናንተ ጋር ነው ያለው። ኦኬ፣ እስከ ዓለም ፍጻሜ። አዎ። ስለዚህ አሁን የጌታ ወንጌል እስከ ዓለም ፍጻሜ ድረስ ይሰበካል። እስከ ዓለም ፍጻሜ ድረስ ሰዎች የጌታ ደቀ መዛሙርት ይሆናሉ። የክርስቶስን ሞቱን ያገኙታል፣ ክርስቶስን ያገኙታል። እስከ ዓለም ፍጻሜ ድረስ ሁሌም ይሄ ነገር የሚከናወን ነው። ግን እስከ ዓለም ፍጻሜ እነ ጴጥሮስ እያጠመቁ እያስተማሩ መኖር ይችላሉ ወይ? ኖ፣ አይችሉም። ለምሳሌ ከ12ቱ ሐዋርያት እንደዚህ ተብሎ ከተነገረላቸው አንዱ እንድሪያስ ነው። እንድሪያስ እያስተማረ እያጠመቀ መኖር አይችልም እስከ ዓለም ፍጻሜ። ስለዛ በአገልግሎት ደረጃ በምድር ላይ እስካለ ያገለግላል፣ ከዛም ደግሞ ያልፋል።
በሱ መሰረትነት ላይ በእነዚህ በሐዋርያት መሰረትነት ላይ እነሱን ተክተው የሚመጡ ደግሞ ምኖች ግን ይኖራሉ። አባቶች፣ ጳጳሳት፣ ለምሳሌ እረኞች። በሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ እግዚአብሔር ተብሎ እንደተነገረለው እግዚአብሔር በገዛ ደሙ የዋጃትን ቤተክርስቲያንን ትጠብቋት ዘንድ ይላል። እግዚአብሔር በገዛ ደሙ የዋጃትን ቤተክርስቲያንን ትጠብቋት ዘንድ እሺ፣ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመበት መንፈስ ቅዱስ እናንተን ጳጳሳት ወይም ኦቨርሲየርስ እረኞች አድርጎ ለሾመበት ለራሳችሁና ለመንጋው ተጠንቀቁ ይላል። ስለዚህ ምንድነው ጳጳሳት ነበሩ። አሁን ይህን እንደዚህ ብሎ የተናገሩት እነ ጳውሎስ ናቸው። በነገራችን ላይ ጳውሎስ ነው በአንድ ወቅት ላይ ወደ መቄዶንያ ምናምን አካባቢ ላይ ሆኖ ወደ ኢየሩሳሌም ተመልሶ ሊሄድ ቸኩሎ እነዚህ ሰዎች የመጨረሻ መሰናበቻ እያደረገላቸው አይነት ነገር ነው ታሪኩ። እና ምንድነው በቃ መንፈስ ቅዱስ እናንተን ጳጳሳት አድርጎ ሾሟል። የሾማችሁ ለምንድን ነው አለ። እግዚአብሔር በገዛ ደሙ የዋጃትን ቤተክርስቲያንን ተጠብቋት ዘንድ ነው ያለው። እሺ፣ ስለዚህም ለራሳችሁና ለመንጋው ተጠንቀቁ አለ። ስለዛ ሐዋርያቱ በነበሩበት ሰዓትም ጳጳሳት አሉ፣ እረኞች አሉ የተሾሙ። ስለዛ በእነሱ በኩል ይቀጥላል ይሄ ነገር መስበኩ፣ ማጥመቁ ምናምን። ክርስቶስ ግን ሁሌም ከኛ ጋር አለ፣ ቃል ገብቶልናል። አሁን እኔ ክርስቶስን በጣም ነው ማምንበት ጋይዝ። እንደ ማንኛችሁም እዚህ እንደምትሰሙ እዚህ ውስጥ እንዳላችሁ ክርስቲያኖች በጌታ ኢየሱስ በጣም ከማመኔ የተነሳ እስከ ዓለም ፍጻሜ ሁልጊዜ ከእናንተ ጋር እሆናለሁ ወይም ነኝ ብሎ ስለተናገረ ቤተክርስቲያንን መቼም እንደማይተዋት ቃል ስለገባ የምቀመጥባትን ቤተክርስቲያን በክርስቶስ በጣም ከማመኔ እርግጠኛ ከመሆኔና በእርሱ ካለኝ ኮንፊደንስ የተነሳ ማለት ነው ከሐዋርያት ጀምሮ ሳትጠፋ የመጣችው ቤተክርስቲያን ውስጥ እንጂ በተአምር ሌላ ቦታ ልገኝ አልችልም። ምክንያቱም ክርስቶስ ቃሉ እንደማያጠፍ ስለማመን ማለት ነው። ሰማይና ምድር ያልፋል ቃሌ ግን አያልፍም ያለው ጌታ ኢየሱስ በማይታበል ቃሉ የሚያስገርም ነገርን ሰጥቷል። ጋራንቲያችን፣ ድፍረታችን ጋይስ፣ ድፍረታችን የክርስቶስ ኢየሱስ ቃል ነው። ቃሉን የሰጠን እስከ ዓለም ፍጻሜ ሁል ጊዜ ከእናንተ ጋር ነኝ አልክ ጌታ ሆይ። እንግዲያውስ ከሐዋርያት ዘመን ጀምሮ ቤተክርስቲያን ሳጠፋ እስከ ዓለም ፍጻሜ ትቀጥላለች። አለቀ፣ ትቀጥላለች። ስለዚህ አንደኛው የእውነተኛ የክርስቶስ ቤተክርስቲያን አንደኛው መገለጫ ይሄ ነው። ሳታረጅ እስከ ዓለም ፍጻሜ ድረስ የምትቀጥል፣ ሳጠፋ እስከ ዓለም ፍጻሜ ድረስ የምትቀጥል ቤተክርስቲያን እርሷ እውነተኛ የክርስቶስ ቤተክርስቲያን ናት። አንደኛ ይሄ ነው ማረጋገጫችን። ይህንን አንደኛው ማረጋገጫ ስለሆነ መመዘኛ ስለሆነ ይህንን መመዘኛ ፕሮቴስታንት ሁሉ ይወድቃል አይደለም። የትኛው ፕሮቴስታንት ቤተክርስቲያን ወይም እንግዲህ እንበለውና ቤተ እምነት የየትኛው ፕሮቴስታንት ቤተ እምነት ነው አሁን ከጌታ ጀምሮ የነበረ? በሐዋርያት የተጀመረ የፕሮቴስታንት ቤተ እምነት አለ እንዴ? የለም እኮ። በሐዋርያት የተጀመረ የፕሮቴስታንት ቤተ እምነት አንድ የለም። እዚህ ኢትዮጵያ ውስጥ የምትሉ ከሆነ ይሄ ሙሉ ወንጌል ምናምን የምትሉ ከሆነ እሱ ከ50 ዓመትም አይዘልም። ከአባታችንና ከእናቶቻችን እድሜም የሚያልፍ ነገር የለውም። በቤተ እምነት በቸርች ደረጃ እንየው ካልን ማለት ነው። የሙሉ ወንጌል ራሷን ችላ አንድ ቸርች ስለሆነች የለም። በጣም ሩቅ እንሂድ ከተባለ ሉትራኖቹ ጋር ምናምን ልንሄድ ነው። ሉተር የዛሬ 500 ዓመት አካባቢ የነበረ ሰው ነው። የሉትራን ቤተ እምነት ጀማሪና ፈጻሚ ሊቀ ካህናትና ሐዋርያ ትላል። ስቀልር ነው። እሺ ኤኒዌይስ ግን ያው በሉተር ነው የተጀመረው። እሱ ከ500 ዓመት በፊት ለ500 ዓመት ሙሉ የሉትራን ቤተክርስቲያን የሚባል የለም። በስም ደረጃ ሳይሆን የለም። ራሱ የሉትራን ህብረቱ የለም። የሆነ ሰዓት ላይ ነው ብቅ ብሎ የተጀመረው። እንደ አዲስ የጀመረ እንጂ በሆነ ነገር ላይ የቀጠለም አይደለም። የሆነ ቦታ ተቃውሞ ወጡ ተቃውሞ የተጀመረ ነው። በተቃውሞ ውስጥ የተጀመረ ነው። በተቃውሞ ውስጥ የጀመረ ነው። ስለዛ ፕሮቴስታንት ሁሉ እዚህ ጋር በቃ አለቀ። የጌታ ቤተክርስቲያን እንዳልሆነ ይሄ የመጀመሪያው ይጠላቸዋል። ሁለተኛው ግን ሐዋርያዊ የሆነ አስተምህሮ ደግሞ ሊኖራት ይገባል። ያቺ ቤተክርስቲያን የጌታ ቤተክርስቲያን ለመባል ምን ያስፈልጋታል? ሐዋርያዊ የሆነ አስተምህሮ። ትምህርቷ ሐዋርያት እንዳስተማሩት መሆን አለበት። ሐዋርያት እንዳስተማሩት መሆን አለበት። የሆነ ከጥንት ጀምሮ መጣን ተብሎ ብቻ እየተነሱ የፈለጉትን አስተምህሮ እየጨመሩ እየቀነሱ መሄድ አይቻልም። ለቅዱሳን አንድ ጊዜ ፈጽሞ የተሰጠ ሃይማኖት ወይም አስተምህሮ አለ። ሃይማኖት አስተምህሮ ነው ብያቸዋለሁ ቅድም። ይሁዳ በመልእክቱ ቁጥር 3 ላይ እንደተነገረው ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ እጽፍላችሁ ዘንድ ግድ ሆነብኝ ይላል።